ስሜ ሽታዬ ጥላሁን ይባላል። የዚህ ዓመት የበጎ ፈቃደኛ ታካሚ ነኝ እና እንዳገኘሁት ከራሴ እስከ እግር ጥፍሬ ድረስ ተመርምሬያለሁ። ልዩ ምርመራዎችን አሰርቻለሁ። የተለያዩ ምርመራዎችን ለምሳሌ የጥርስ ምርመራ አድርጌያለሁ። አሞኝ አይደለም፣ በእርግጥ ግን ምን ያህል ጥርሴ ጤነኛ እንደሆነ እሱን ለማረጋገጥ ነው። ሕክምና እንዳለ ነፃ አገልግሎት እንዳለ ሰማውና የአይን ችግር ነበረብኝና ወደዛ ለመታየት መጣሁ። እኔ ለምሳሌ አልታከምኩም ነበር፣ አላየሁትም ነበር ሕክምናውን። ለሕክምና በመጣሁ ጊዜ ደሜ ጨምሮ ነው ያገኘሁት። ስለዚህ ሕክምና ተቆጣጥረውም ብሎ ጥሩ ደረጃ አድርሰውልኛል። ደስ ብሎኛል። ምርመራ ምናምን አድርጌ ውጤቴ ደህና በመሆኔ በጣም ተደስቻለሁ። አልትራሳውንድ፣ ላብራቶሪ፣ ደም፣ ሽንት ሁሉም ነገር እየተመረመረ በአጋጣሚ የጡት ህመም አጋጠመኝና መረጃ ስጠይቅ እንደዚህ ጳውሎስ ሕክምና የነፃ ሕክምና ሲባል ተነስቼ መጣሁኝ። አልትራሳውንድ ሁሉንም በነፃ ተጠቅሜ ዛሬ በጣም በጥሩ ሁኔታ ላይ ነው ያለሁት። ሕክምና አግኝቼ ደስ ብሎኝ እየወጣሁ ነው። የመነጽር ችግር እንዳለብኝ አይተው አዘውልኛል። የተለያዩ ምርመራዎችን ማድረግ ራሳችንን እንድንጠነቀቅ ይረዳናል እና መታችሁ ተመርመሩ እላለሁ። ሰዎች ቀድሞ ቢመረመሩ መልካም ነው ብዬ አስባለሁ። ጳውሎስ ነፃ አገልግሎት አለ፣ ኑና ተመርመሩ እያለ ሁሉም ሰው መጥቶ እዚህ ጋር ቢታከም ጥሩ ነው ብዬ ገምታለሁ። እዚህ ጋር የሚሰጠውን አገልግሎት መጥተው ቢያዩ የሚረኩና የሚደሰቱ ነው የሚሆኑት። እኔ የምመክራቸው ምንድነው እዚህ መጥተው የሚሰማቸውን ነገር እንዲታዩ ነው።